ያለ ፍትህ ብትታሰሩ ከእስር ቤት ለማምለጥ ምን ያህል ርቀት ትሄዳላችሁ? በፍትህ ስርዓቱ መዛባት ምክንያት የታሰረው ግለሰብ ራሱን ከእስር ነፃ ለማድረግ ሁለት ጊዜ እንደሞተ ሰው ሆኖ ለማምለጥ የሞከረበት መንገድ የማይታመን አጋጣሚን የፈጠረ ነበር። ይህ ግለ ታሪክ የማታለል ጌታ የሆነው የአርካዶ ባብቼንኮ አስገራሚ ታሪክ ነው። ሰላም ውድ ተመልካቾቻችን፣ እንኳን ደህና መጣችሁ። በዛሬው ቆይታችን ሌላ አስደናቂ የሆነ ተረክ አዘጋጅተንላችኋል። ተረካችንም የሚሆነው ሁሉንም ጥርጣሬዎች ስለተቃወመው ባለስልጣኖችን ስላሳሳተውና ሁለት ሞትን እንደሞተ በማስመሰል ከእስር ቤት ለማምለጥ ስለሞከረው ሰው ነው። ውድ ተመልካቾቻችን እስከ ፕሮግራሙ ማብቂያ አብረውን እንዲዘልቁ የዛሬውን አስደናቂ የተረክ ፕሮግራም ጋበዝናችሁ። በ20ኛው መቶ ክፍለ ዘመን መገባደጃ ላይ አርካዲ ባብቼንኮ የተባለ ያለ አግባብ ረጅም ጊዜ እስር የተፈረደበት ወንጀለኛ በከፍተኛ ጥበቃ ውስጥ ሆኖ ሕይወቱን እስር ቤት ውስጥ እያሳለፈ ነበር። ይህ ሰው በእስር ቤት ቆይታው ብልጠቱንና የማታለል ጥበቡን ተጠቅሞ ሙሰኛ የሆኑ ባለስልጣናትን በጉቦ በመደለል በድብቅ ከእስር ቤት እንዲያስወጡት አሳምኗቸው ነበር። ከእስር ለማምለጥ የተጠቀመው ዘዴ እንደሞተ በማስመሰል ነበር። ይህን ለመከወን በመጀመሪያ ባብቼንኮ የሐሰት የሞት የምስክር ወረቀት እንዲዘጋጅለት አደረገ። ከዚያም የራሱን አስከሬን ወደ መቃብር ለሚያጓጉዙለት ጠባቂዎች ጉቦ ይሰጣል። የመቃብር ስፍራው እንደደረሰም ባብቼንኮ ከሬሳ ሳጥን ውስጥ በፍጥነት በመውጣት ያመልጣል። ሆኖም ከጥቂት ወራት የነጻነት ቆይታ በኋላ ባብቼንኮ እንደገና ተያዘ። ግን በዚህ አጋጣሚ ተስፋ ከመቁረጥ ይልቅ ባብቼንኮ ይበልጥ ደፋርነቱን የሚያሳይ እቅድ አዘጋጀ። በሁለተኛው እቅዱ ባብቼንኮ በእስር ቤት ውስጥ በተፈጠረ ኃይለኛ ጠብ እንደሞተ በማስመሰል ነበር ለማምለጥ የሞከረው። የእስር ቤቱ ጠባቂዎች ልክ እንደመጀመሪያው ሁሉ አስከሬኑን ሌሎች ጉቦ የተከፈላቸው ተባባሪዎች ወደሚገኙበት የአስከሬን ክፍል አጓጓዙት። እነዚህ ተባባሪዎች ባብቼንኮ እንደገና እንዲያመልጥ ረድተውታል። ለሁለተኛ ጊዜ ካመለጠ በኋላ ባብቼንኮ ምንም ዱካን ሳይተው ጠፋ። አንዳንዶች ወደ ደቡብ አሜሪካ እንደሸሸ ሲያምኑ፣ ሌሎች ደግሞ በምስራቅ አውሮፓ ውስጥ ማንነቱ እንዳይታወቅበት የውሸት ማንነት ተላብሶ እንደኖረ ይናገራሉ። የሚገርመው ብዙ ጊዜያት ከተቆጠረ በኋላ ማለትም እንደ አውሮፓውያን አቆጣጠር በ2018 አርካዲ ባብቼንኮ ነኝ የሚል ሰው እንደገና ታየ። ይህ ሰው ስለ ግለ ታሪኩ መጽሐፍን ጽፎ ነበር። ነገር ግን ባለስልጣናቱ ይህ ሰው የሞተ በማስመሰል ከእስር ቤት ሁለቴ ለማምለጥ የሞከረው አርካዲ ባብቼንኮ መሆኑን ማረጋገጥ አልቻሉም ነበር። የአርካዲ ባብቼንኮ ታሪክ የሚያሳየን ከእስር ቤት ማምለጥን ብቻ አይደለም። ይህ ታሪክ የሚያሳየን ስለ ሰው ልጅ ብልሃት፣ የመኖር ፍላጎት እንዲሁም የሰው ልጅ ለነጻነት ብሎ የሚሄድበትን ርቀት ነው። ውድ ተመልካቾቻችን ስለ አርካዲ ባብቼንኮ ታሪክ ምን ያስባሉ? ይህ ግለሰብ ፍትህ ስላጣ ከእስር ቤት ለማምለጥ መሞከሩ ልክ ነው ብላችሁ ታስባላችሁ? ሐሳባችሁን ኮሜንት ስር ያስቀምጡልን። ይህንን ተረክ ከወደዳችሁት ላይክ ማድረግ እንዲሁም ለምትወዱት ማጋራቶን አይርሱ። የቻናላችን ይዘት ከተመቻችሁ ሰብስክራይብ የሚለውን ከነደውሉ በመጫን ቤተሰብ ይሁኑ። ለቆይታችሁ እናመሰግናለን።